ሰላም እንዴት ናችሁ? ፋና ነኝ። ዛሬ ደግሞ ጂ+2 ጽድት ያለ የራሱም የተከራየው መኪና ማቆሚያ ቆንጆና በቂ ግቢ ያለው ቆንጆና ጽድት ያለ ጂ+2 ይዤላችሁ መጣሁ። እንደምታዩት ግራውንዱ ላይ ሰፊ ሳሎን እንዲሁም ጽድትና እልቅ ያለ ኪችን ያለው ዘመናዊ ጂ+2 ሰርቪስና ጂ+2 ዋና ቤት ይዤላችሁ መጣሁ። ድንቅና መልካም ቤተሰቦቻችን በንጹህና በንጹህ ማቴሪያል የተሰራ እንደምታዩት አሁን ወደ አንደኛ ወለል ይዣችሁ እየወጣሁ ነው። ቀጣይ እንዲህ አይነት እዚህ አካባቢ ላይ ለምግብ ለፈለጋችሁት ነገር የሚሆን ኮሪደር ያለው እንዲሁም ይሄ ዋና ማስተር ቤድሩሙ ሲሆን ከእንቅልፎ ጧት ተነስተው ቢወልዱ ህፃን ልጅን የጧት ፀሐይ ሞቅ እያረጉ እንዲህ አይነት ቆንጆ ሰፈር ላይ እያዩ ከዛም ፀሐዩን ሞቅ አድርገው ሲጨርሱ እንዲህ አይነት ሸዋር ያለው የራሱ ባዝሩም ያለው ገንዳ ሰርተውበት እንደፈለጉ የሚሸራሸሩበት ከልጅ ወጋ ከባለቤት ወጋ ቆንጆ ቦታ ይዤልዎት መጣሁኝ። ስለዚህ ሁሉም መኝታ ቤቶች የራሳቸው ሻወር ሽንት ቤት አላቸው። ቀጣይ እንዲሁ በጣም አሪፍ ፈልጉ ለእንግዳ መቀበያ ቢፈልጉ ለሰራተኛ አሁን ይሄም ሁለተኛው መኝታ ቤት ነው። እሱም የጧት ፀሐይ ያያል። የጧት ፀሐይ ልጅውን ወልደው ፀሐዩን አሸት እያደረጉ ሞቅ እያደረጉ የሚኖሩበት ከሰርቪሶ ገንዘቡን አፈስ በወር አከራይተው ሰርቪሱን ሙሉ ጂ+2ቱን አከራይተው አፈስ የሚያደርጉበት ሁለተኛው ወለል ላይ ይዣችሁ ልሂድ። ሁለተኛው ወለል ላይ እንደምታዩት ነው። ለማንኛውም እኒህን ስልኮች ይጠቀሙና አድራሻው ዋጋው በጣም ቅናሽ 7 ሚሊዮን ነው የሚባለው። ተወሰነ ድርድር አለው፣ እንዳያመልጡት። ምርጫው ፋና ሴሊንግ ኤንድ ባይንግ ይሁን። መልካም እድል እያልኩኝ እጸልይሎታለሁ። የዚህን ቤት ባለቤት ፈጣሪ አድርገውት እያልኩ እመኛለሁ። ሰላሙ ይብዛ፣ ሰላማችን ይብዛ ይላል። ቻው።